ቅኔው ሲፈታ ቴዲ አፍሮ በአዲሱ አልበም ስለመዘፈነ ትራክ 1 ዳስጣል። ፍትህ ሮሮ በቃኝ ባይነት ለራሱም ነፍስ እንደማይራራ የአዲስ አበባው መከራና ስቃይ የተረኞችን ፍልሰት በፍቅር ጠርተው ከሰበሰቡን በኋላ እነሱ መሃል ገብተው እኛን ዳር እንደከተቱን በሌላ አባባል የኮሪደር ልማቱ ፖለቲካ ተተርቧል። የአብይ እምብርት ቁጥቋጦና ኮሪደር ልማት ነው። ቴዲ ቁጥቋጦን ሳር ያለመልማል ብሎ በነአት ሙዚቃ ከተረበ በኋላ የኮሪደር ልማቱን ሴራ በስመ ልማት ህዝብ ማፈናቀሉን ኑሮ ውድነቱን ጭምር በዚህ ሙዚቃ ጠቅሶታል። በመጨረሻም በፉከራና በሽለላ በበቃ ባይነት ሙዚቃው ይቋጭና ዝምታ ሀገርን ዋጋ እንደሚያስከፍል በአንድነት ተነስተን ይህን ቆሻሻ ስርዓት እንድናስወግድ መልእክት ያስቀምጣል። ይሄ እንግዲህ የአድዋ ቀን ከጻፈው መልእክት ጋር አንድ ነው። ቴዲ አሁን በትግሉ ውስጥ ከፊት የሚመራ ደፋር አርበኛ ሆኖ እናገኘዋለን። ትራክ 2 ኢትዮሪካ። ኢትዮጵያና አፍሪካ ተሰናስነው ተሸምነው ዙር 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 ይልና የአዳም እግር አሻራ ብሎ ኢትዮጵያ አልበም ላይ የተረከውን እዚህም ላይ ጠቅሶ ኢትዮጵያን የአፍሪካ መቀነት አድርጎ ይሞዝቃታል። በዚህ ዜማ የአፍሪካ ሙዚቃ ከፍ ያረገ ሲሆን የአፍሪካን አንድነት ከፍ ያረገ ፓን አፍሪካኒዝምንም ያወሳ ያቀነቀነ ዜማ ሰጥቶናል። ኮርኩም አፍሪካ ላይ ስደታችንን ጠቅሶ እዚህ ጋር ደግሞ ተስፋ ያላት አህጉር መሆኗን ተናግሮ በኢትዮጵያ በኩል ተንሳያዋን ይሞዝቀዋል። ትራክ 5 ስምምነ በጉራጌኛ ቶን የተሰራው ነው። በጉራጌኛ ቶን ኢትዮጵያዊነት አሁንም ከፍ ብሏል። ማንም አይለየን ይላል። በዓለም ኢትዮጵያ ትዘምን እያለ አባይ እየሞላ እንዴት እኛ እንጎላለን ይላል። አባይን በጋራ ሞልተን ስናበቃ እንዴት እኛ አንድ መሆን ያቅተናል ይለናል። እዚህ ጋር በዜማ ደረጃ ስታስቡት ጉራጌኛ ዘይቤ መሆኑ ስለ ስራ ባህል እየነገረን ነው። ዘመናዊነት በስራ የሚመጣ እንጂ የውጭውን በመውረስ አይደለም። ከዛ ደግሞ ኬሪ ይሁን ሀገሩ ብሎ በ97 አልበሙ ከመረቃት በኋላ የሌ የሌ የወጋሽ ወጋ የነካሽ ነካ እያለ ጦቢያን ይመረቃታል ቴዲያችን። ትራክ 6 ጽዮን ሙሽራዬ የሚለው ነው። በኢትዮጵያ አልበም ላይ ማዕዘን እንዲደር አምሳለ ጦቢት ብሎ ልብስ አያምርበት ያራቁት ሀገር እያለ አዝኖ ያሳዘነን ዜማ ዛሬ በዚህ ዘፈን ተሽሯል። ጽዮን ሙሽራዬ ብሎ እንደ ኮረዳ ሙሽራ ኢትዮጵያን ያጌጣታል ቴዲ። ባለ 3 ቀለም ነጠላሽ ጌጡ የፍቅር እናት እያለ ባለ ቃል ኪዳን እያለ በማርያም አምሳል ሁሉ ያነሳታል። ዝግ ያለ ዜማ አሁን የለም። ቴዲ ለቅሶ መሮታል። ተንሳይ ፉከራ መነሳት መንቃት አምሮታል። ዝምታ አያዋጣም በሽለላ ኑጣ ከሚል ዳስጣል ዜማ በኋላ ከትግሉ ማግስት እንደ አዲስ ለምትሞሸሯ ኢትዮጵያ ይነግረናል። በቃ ምን አለፋችሁ ቴዲ ኢትዮጵያን በምናቡ ሞሽሯታል፣ አጊጧታል። ማዕዘን እንዲደር ብሎ የሚተረትረው ቀሚስ የለም። የተቀደደ የሚሰፋ ይኖር እንደው እንጂ አምሳለ ጦቢት አሁን ተሞሽራለች። ትራክ 13 ያዞምባ። ላለፉት ጥቂት የማይባሉ ዓመታት በተለይ አብይ አህመድ በትረ ስልጣኑን ከተቀበለ በኋላ በግፍ ደማቸው ለፈሰሰ ንጹሃን እንባዬ አይደለም ያዞምባ አይደለም ሲዘንብ እንባዬ ፈሶ እያለ እነሱን ያወሳል። በዋዛ ፈሶ የሚቀር እንባ አይደለም እያለ ሐዘናቸውን ይጋራል፣ እንባቸውን ያነባል ቴዲ። መራራ ሆኖ ጽዋዬ ሳነባ ብሶ ስቃዬ ያዞምባ አይደለም እንባዬ ይልናል ቴዲ። ትራክ 15 መሬማ። መሬማ አረብ ሀገር አሳር ከመከራ እየበሉ ላሉ ሴት እህቶቻችን ቴዲ ተቀኝቷል። መሪማ ድርሰት ናት ግን ነጸብራቋ የስደት ዕጣ የግርድና እሳት የገረፋትን ሕያዋን ያነሳል። አሳዘነችኝ እኔማ ስንት አለ በሆድሽ መሬማ ይላል ቴዲ። እንዴት አታሳዝን እስከ መቼ ስደት እህል ውሃ የገፋው የመላየት ዕጣ ስንቱን ከፍቅረኛው ከናቱ ከእህቱ ለየ። ድህነት ዕጣ ሆኖ ታላቅ የነበረን ሰዎች ዛሬ እህቶቻችን የግመል ጠባቂዎች ገረድ ሲሆኑ ለቅሶ ነው። ከየመን እስከ ሳውዲ ቴዲ መሬማ ይላል፣ ያለቅሳል፣ ያነባል። አሳዘንሽኝ እኔንም መሬማ። ትራክ 16 መርከብ።
በደንብ ለተረዳው ቴዲ አስመራን ኤርትራን በናፍቆት አሳመምሽኝ እያለ እየከሰሰ ነው። መርከብ መልህቁ እምቢ ቢልና ቢቆም እንዴት ቃልሽን ታጥፊያለሽ ይላታል አስመራን። እዚህ ጋር ምስኪኑ ልቤ ባንቺ ታምኖ ሳይበቃው ብለሻላሉ ትቼዋለሁ ጆሮ ምን አለ የማይሰማው ይላል። ያነ ኢሱና ቢቹ ያስታረቁን መስሎን ቴዲም ባወደሰበት ማግስት አሁን እንዴት ከዳሽኝ ይላታል። ቦይ በቀድለትም ባይም ፈሶ አይበቃው ሲል የዘመናት መነጣጠልና ጥልቅ ሐዘን ይገልጻል። ከየት ልዋስ ጽናት ከየት ላምጣ ብርታት ይለናል ቴዲ። ስጋት እያለ ደግሞ ይገልጸዋል። እስከ መጨረሻው ተለያይተን እንቀር ይሆን እንጃ አላውቅም። ትራክ 18 ጀንበር። ስለዚህ ሙዚቃ እንኳን ቃል የለኝም። አስታሞ ከዝቅታ አንስቶ የናፈቀንን የድሮን ኢትዮጵያዊነት አንስቶ በብርሃኑ ነይ የናሴ ጀንበርን ብርሃን ተውሶ መስከረም ሊጠባ ሲል ደግሞ ሌላ ለቅሶ ሌላ መናፈቅ። ቴዲ ባለቅኔው እምዬ ኢትዮጵያ አንቺ የፍቅር እናት ሲል እምባ የፈሰሰ ሞት ነው ወይ ሲያስፈራ ክረምቱ ይላል ቴዲ። አረኔ ኢትዮጵያ አርማሽ ብሎ ከዘፈንላት በኋላ አሁንም ጀንበር ልይሽ ባይኔ ይላታል ኢትዮጵያን። አረ ቴዲ ምን ጉድ ነህ ቆይ ፀሐዬ ደመቀች ብርሃኗን ለኛም ማለች አዋወቀች። ከዛ ጃኖ ይናገራሉ የድሮዋ ኢትዮጵያ ነይማ ወይ ብርሃን አውሰኛ ሐምሌ ፋኖስ የናሴ ጀንበር። ቃላት ብኩን ናቸው በቃኝ። ቃል አልቆብኛል ስለ ቴዲ ደከመኝ። ስሙት በቃ። በአጠቃላይ ኢትዮሪክ አልበም ተንሳኤ እንጂ ለቅሶ አይደለም። ጽዮን ተሞሽራለች። አብይ ተረሽኖ ዳስ ተጥሎ ሬሳው ተነስቷል ተገንዟል። ጥያቄው ከቴዲ ጋር ትሰለፋለህ ወይ ነው።